እግዚአብሔር እረኛዬ ነው የሚያሳጣኝ የለም ስንል እግዚአብሔርን ለምን እረኛ አልነው? እግዚአብሔርን እረኛ ለምን መረጠ? በመጽሐፍ ቅዱስ ውስጥ ለምን ሰዎች ብዙ ጊዜ እግዚአብሔር ስለ በጎች ያወራል? እኛን ምሳሌ ለማድረግ ሲል በጎች ብሎ ምሳሌ ብዙ ጊዜ ይሰጠናል። ለምን እያለን ከዛም ደግሞ እግዚአብሔር በረኝነቱ የመራንን ደግሞ የእውነት እግዚአብሔር በረኝነቱ ደግሞ ምን እያደረገልን እንደሆነ እግዚአብሔር ዛሬ በእውነት በደንብ ይነግረናል ብዬ አስባለሁ። እግዚአብሔር ለእኛ እረኛ መሆኑን የነገረን በመጽሐፍ ቅዱስ በቃሉ ነው የነገረን። ነገር ግን እኛ በህይወት አይተነዋል እረኝነቱን። ከቃልም በዘለለ በህይወት አይተነዋል ምሪቱን። በመጽሐፍ ቅዱስ ውስጥ በጣም በተደጋጋሚ ልክ እንደ በጎች እያለ በጣም ብዙ ምሳሌ ያነሳል። ለምንድነው የሰው ልጆችን ከበጎች ጋር ያመሳሰለው ሲባል የመጀመሪያው የሚያመሳስል ባህሪዎች ስላሉ ነው። እኛ ሰዎችና በግ የሚባለው እንስሳ የሚያመሳስል ባህሪ ያለን፣ ነገር ግን እኛ ሰዎች እያንዳንዳችን በእግዚአብሔር አምሳል የተፈጠርን የእግዚአብሔር ውድ ፍጥረቶች ነን። ነገር ግን ምሳሌ ሲያደርገን እግዚአብሔር ልክ እንደ በጎች ተቅበዝብዛችሁ ጠፋችሁ ይላል። አንዴ ደግሞ 100 በጎች የነበሩት አንድ ሰው ነበረ፣ 99 እያሉ አንዱ ጠፋበት። ስለዚህ አንዷን ሊፈልግ ምን አደረገ? ሄደ እያለ ስለኛ በጣም በተደጋጋሚ እረኛ ስለ በጎች ይነግረናል ማለት ነው። እኛ በጣም ከበግ ጋር የሚያመሳስለን ባህሪ አለ። በግ ያለ መሪ ወይም ደግሞ ያለ እረኛ በፍጹም መኖር የማይችል እንስሳ ነው። በጣም እረኛ ወይም ደግሞ መሪ የሚፈልግ እንስሳ ነው። እኛ ሁላችንም ራሳችን እናውቀዋለን። እግዚአብሔር ባይመራን ኖሮ እስከዛሬ ባልደረስን ነበረ። እግዚአብሔር የእውነት እረኛችን እየሆነ ባይመራን ኖሮ ለዚህ ባልደረስን ነበረ። እንደዚህ እያለን እግዚአብሔር በጣም ስለሚወደን ከእረኞች የተሻለ እረኛ ሆኖ ለኛ ቀርቦልናል። በመጀመሪያ እግዚአብሔር እረኛዬ ነው ስንል የሚያየን እረኛችን ነው ማለታችን ነው። በመጀመሪያ የሚያየን እረኛችን እግዚአብሔር እረኛችን ነው ስንል በምንም ቦታ ልንሆን እንችላለን። በየትኛውም አይነት የህይወት ሁኔታ ውስጥ እያለፍን ሊሆን ይችላል። ምንም አይነት ነገር እያደረገን ሊሆን ይችላል። ነገር ግን እረኛችን እግዚአብሔር ያየናል። የሚያይ አምላክ ነው ያለን። የእውነት የሚያይ አምላክ ነው ያለን። አንዳንድ ጊዜ ተሰምታችሁ የሚያከሆነ እንደ ሰው በጣም ኢንቪዚብል የሆነ አይነት ስሜት ይሰማናል። በቃ ማን ነው የሚያየኝ የምን አይነት ስሜት ይሰማናል። ወይም ደግሞ ማን አለ ከጎኔ የሚል አይነት ስሜት ይሰማናል። ነገር ግን በዛ በጣም በከፋን ወይም ደግሞ የማይታይ አይነት ሁኔታ ውስጥ በገባን ጊዜ ራሱ እግዚአብሔር ምን ያደርገናል? ያየናል፣ ይመለከተናል። ሁላችንም የምናውቀው ዘፍጥረት ምዕራፍ 16 ላይ የአጋርን ታሪክ እናውቀዋለን። አጋር ከአብርሃም በተሰደደች ጊዜ በወጣች እስማኤልን ይዛ በወጣች ጊዜ በምድረ በዳ ላይ ሆና ምንም አይነት ድምጽ በሌለበት ምንም አይነት ውሃ በሌለበት ወይም ደግሞ በተረሳችበት በእነ አብርሃምም ደግሞ ተገፍታ በሄደችበት በዛን ጊዜ እግዚአብሔር አያት። መልአኩ ተገለጠና ምንድን ያላት? እግዚአብሔር አምላክሽ ምን አድርጎሻል? ተመልክቶሻል። እሷም ምን አለች? በዛ ሰዓት ኤልሮኢ ብላ ተሰየመችው። ምን ማለት ነው? የሚያይ አምላክ እያለችው ነው ማለት ነው። እግዚአብሔር እረኛችን ነው ስንል በምንም ቦታ በምንም አይነት ሁኔታ ውስጥ ልንሆን እንችላለን። ምን ያደርገናል? ይመለከተናል፣ ያየናል ማለት ነው። ለሚያየን ለሚሰማን እግዚአብሔር ክብር ይሁን። እግዚአብሔር ይመስገን። የእውነት በምንም አይነት ሁኔታ ውስጥ ልንሆን እንችላለን። በእርሱ እይታ ውስጥ እንደሆንን ግን ልናውቅና ልናምን ይገባል። እግዚአብሔር በየትም ቦታ ብንሆን በየትም አይነት ሁኔታ ብንሆን እንደሚያየን በጣም እርግጠኛ ልንሆን ይገባል ማለት ነው። ኢየሱስ ክርስቶስ ደግሞ ናትናኤል ጋር ሄደና ናትናኤልን ጠሩትና ኢየሱስ ክርስቶስ ገና ከናትናኤል ምንም አይነት ድምጽ ሳይሰማ ምን አለው? ከበለስ ዛፍ በታች ሆነ ምን አድርጌያለሁ? ተመልክቻለሁ አለው። ምናልባት ያ የበለስ ዛፍ ስፍራ የናትናኤል ምን አይነት ቦታ ሊሆን ይችላል? ተደብቆ እግዚአብሔር የሚያወራበት ወይም ደግሞ የግል ቦታው ሊሆን ይችላል። ነገር ግን ያንንም ቢሆን ኢየሱስ ክርስቶስ ምን አድርጌያለሁ አለው? አይቻለሁ፣ ተመልክቻለሁ አለው። ስለዚህ በግላችን ሆነን በምንጮህበት፣ በግላችን ሆነን በምናለቅስበት፣ በግላችን ሆነን በምንጠይቅበት በዛ ጥያቄያችን ውስጥ እግዚአብሔር ያየናል። የእውነት ምን ያህሎቻችን በብዙ ጥያቄ ውስጥ ልንሆን እንችላለን። ነገር ግን እረኛችን
ለእኛ የሚኖር እረኛ ነው ያለን። በየትም ቦታ ደግሞ ብንኖር የሚመለከተን እረኛ ነው ያለን። ምናልባት አንታይም ብለን የረሳናቸው ጥያቄዎችን ትተን ሊሆን ይችላል። ነገር ግን እግዚአብሔር ለኛ ምን እየተናገረን ነው? አያችኋለሁ፣ እመለከታችኋለሁ። ምክንያቱም እኔ ምንድን ነኝ? እረኛችሁ ነኝ። እረኛዬ እግዚአብሔር ነው፣ የሚያሳጣኝ የለም ስንል የሚያሳጣን እኛን የሚያሳጣን ምንም አይነት ነገር አይኖርም እያልን ነው ማለት ነው። በጣም የሚገርመን ታሪክ ደግሞ ዳዊት ራሱ እረኛ ሆኖ እግዚአብሔር ግን የእረኛው ዳዊት ራሱ እረኛ ነበረ። በጣም የሚገርመን ዳዊት ሳሙኤል ወደነ ዳዊት ወደነ እሴይ ቤት መጥቶ ልጆችን ለመቀባት በሚመርጥበት ሰዓት ዳዊት በዛ ቦታ ላይ መጨረሻ ላይ አይደለም የተሰለፈው፣ ከነመፈጠሩ የተረሳ ሰው ነበር። በዛ ቦታ ላይ ራሱ ኢንክሉድ አልተደረገም ነበር። እዛ ቦታ ላይ አልጋበዙትም ነበር። ያልጋበዙት እነማን ናቸው? ቤተሰቦቹ ጭምር ማለት ነው። ነገር ግን እግዚአብሔር ምንድን ያለው? ከዛ ካስጠራው በኋላ እግዚአብሔር ሰው እንደሚያያይም እግዚአብሔር ምንን ይመለከታል? ልብን ይመለከታል ማለት ነው። ዳዊት የእረኝነትን ትርጉም በጣም ስለሚያውቀው ነው እግዚአብሔር እረኛዬ ነው ያለው። እሱ በእረኝነት እዛ በጎችን በሚጠብቅበት ሰዓት የሱም እረኛ ግን እግዚአብሔር እየተመለከተው ነበር። እኛም እግዚአብሔር አሁን ስለሚመለከተን እግዚአብሔር ይመስገን። አሁን እየተመለከተን ስላለ ምናልባት አሁን የቀረብንበት ምናልባት የሆነ ጥያቄ ይዘን ሊሆን ይችላል። ነገር ግን ያንን ጥያቄዎቻችንን እየተመለከተ ስለሆነ እግዚአብሔር የተመሰገነ ይሁን። እግዚአብሔር እረኛዬ ነው ስንል ሁለተኛ ላይ ደግሞ እግዚአብሔር እረኛዬ ነው ስንል የሚመራን እረኛችን እየሆነ ነው ማለት ነው። የሚመራን እረኛችን ነው። እኛ ልክ እንደ በጎች በጣም ብዙ ነገር የሚጎለን አይነት ሰው ከሆንን ግዴታ ምን ያስፈልገናል? መሪ ያስፈልገናል። ከበግ ባህሪ የመጀመሪያው ሌላኛው ባህሪው ምንድነው? ቶሎ ይጠፋል፣ የሚጠፋ ነው። ካያችሁ አንዳንድ ቪዲዮ ላይ ወይም ደግሞ እረኛ ካያችሁ የሆነ ነገር ሆኖ የሆነ ቱቦ ውስጥ ይገባል ወይ የሆነ ከመንጋው ጠፍቶ ይሄዳል። ለዚህ ነው ከ99ኙ አንዷ ጠፍታ የተገኘችው። በግ ብዙ ጊዜ በምን ይታወቃል? ተቀበዝብዞ ይጠፋል፣ ይቅበዘበዛል። ለኛም የሰውን ምሳሌ ሲያደርግ ልክ እንደ በጎች ተቀበዝብዘን እንደጠፋን፣ በጎች በጣም የመጥፋት ባህሪ ያላቸው፣ ነገር ግን እግዚአብሔር ስለሚመራን እኛ አንጠፋም። የእውነት እግዚአብሔር እየመራን ስለሆነ እስካሁንም ደርሰናል። የሚያስፈልገንም ደግሞ እግዚአብሔር ያውቃል። አንዳንድ ጊዜ እንደዚህ አይነት ምሪት ውስጥ እግዚአብሔር ያስገባናል። ልክ እግዚአብሔር አብርሃምን እንደመራው አይነት። አብርሃም ከሀገሩ ከወገኑ ከአባቱ ዘንድ ተለይተ እኔ ወደማሳይ እወጣለሁ። በዛን ጊዜ ለአብርሃም ምንም አይነት ነገር አልሰጠውም ነበር። ዳይሬክሽን አልሰጠውም፣ ወይም ደግሞ ማፕ አልሰጠውም፣ የሆነ ዲቴልም ነገር አልሰጠውም። ግን ምን ምሮታል? ውጣ፣ እኔ ወደማሳይ ውጣ ብሎታል። ነገር ግን ሊመራው ደግሞ ምን ሊያደርገው ነው? ሊንከባከበው ነው እያስወጣው የነበረው። ምናልባት እኛም በዚህ ሰዓት እያንዳንዳችን እንደዚህ አይነት ህይወት ጎዳና ውስጥ ይገባል ሊኖር እንችላለን። አሁን ላይ ያለውበት ነገር እኔ ግራ ገብቶኛል፣ ምን እንደሆነ አላቅም። ነገር ግን እግዚአብሔር ራሱን አምነዋለሁ የእውነት የምንል ከሆነ እግዚአብሔር እየመራን ይሆናል። እየመራን የምንገኝበት ቦታ ላይ እንሆናለን። አንዳንድ ጊዜ በጣም ቢሽ የሚልብን የህይወት ታይሞች አሉ። አብሶ ከሆነ የሆነ ትራንዚሽን ፔሪዮዶች ላይ ከሆነ ክፍል ወደ ሆነ ክፍል፣ ከሆነ ስራ ወደ ሆነ ስራ፣ ከትምህርት ወደ ስራ፣ ከሆነ ትዳር ወደ ልጅ፣ ከሲንግልነት ደግሞ ወደ ትዳር ሲኪድ በጣም ቢዥ የሚሉ ነገሮች አሉ። በዛም ጊዜ ግን እግዚአብሔር ምን እያደረገን ነው? እየመራን ነው። ሊንከባከበን ፍቃደኛ የሆነ አምላክ ነው። ስለዚህ የሆነ ነገር አሳይቶን ሊያጠፋን የሚፈልግ እረኛ የለንም። እዛው እየመራ እየተንከባከበ የምድራዊውንም የሰማዩንም በረከት ሊሰጠን የሚፈልግ እረኛ ነው ያለ። አብርሃምን እየመራ የት እንዳደረሰው አይተናል። በብዙ ምሪት ውስጥ አስገብቶ ይሄው እኛም አብርሃም አባታችን እያልን እንጠቅሳለን። አብርሃምን በእንደዚህ አይነት ምሪት ውስጥ አድርሰናል። እስራኤልን እንደመራ ማንንም ለምሳሌ የምናቀርበው ምሪት ደግሞ አለ ብዬ አላስብም። እስራኤልን ከመጀመሪያ ጀምሮ ከአብርሃም ጀምሮ እየመራ ወደ ከነዓንም ከከነዓንም ደግሞ ወደ ብዙ ቦታ እየመራቸው እግዚአብሔር አድርሷቸዋል። እግዚአብሔር ለምን እስራኤልን እንደዛ ተጨንቆ መራቸው ካልን እረኛ ሊሆናቸው ምን አድርጓል? ቃል ገብቷል። በማን ነው ቃል የገባው? በራሱ ስም በራሱ ምን አድርጓል? ቃል ገብቷል። ቃል የገባውን ደግሞ ሊያፈርስ እግዚአብሔር
ቃል የሚያፈርስ አምላክ አይደለም። ቃል የሚያፈርስ እረኛ አይደለም። ስለዚህ እስራኤሎችን ከግብጽ በወጡ ሰዓት አንዳንዴ ቀን ላይ በደመና ይመራቸዋል፣ አንዳንዴ ማታ ላይ ደግሞ በምን ይመራቸዋል? በእሳት ይመራቸዋል። ምግብ በቸገራቸው ጊዜ ምግብ እያቀረበላቸው፣ ውሃ በቸገራቸው ጊዜ ውሃ፣ መሪ በቸገራቸው ጊዜ መሪ እያቀረበላቸው፣ ፕሮቫይድ እያደረገላቸው እየመራ ያ ሁሉ ጊዜ ያሳልፏቸዋል። ስለዚህ እግዚአብሔር በእያንዳንዱ ሁኔታችን እያንዳንዱ ነገራችን እግዚአብሔር ሊመራን ፈቃደኛ ነው። እኛ ግን ልናምነው ዝግጁ ነን? እግዚአብሔር ልናምነው የእውነት እንደ እረኛ እግዚአብሔርን ልንቀበል ዝግጁ ነን? እግዚአብሔር የምናምነው ከሆነ የእውነት ይመራናል። እግዚአብሔር ምን አይነት አምላክ ነው? የፍቃድ አምላክ ነው። አንድ በግ ከእረኛው በየትኛውም ጎን ብትጠፋ ሊፈልጋት ይሄዳል። ነገር ግን በዛ ልክ ሊፈልጋት በሄደ በጉድጓድ ውስጥ በሆነ ነገር ውስጥ አልፋ የሆነ ነገር ሊያነሳት ሲፈልግ በዛ ሰዓት ግን ሌላው አሁንም ጥፋት ከሆነ የማን ችግር እየሆነ ነው ማለት ነው? በጓ በጣም ያስቸገረች ነው ማለት ነው። እኛ ሰዎች በጣም ብዙ ያስቸግረናል። ቶሎ የሚከበንን ኃጢአት ብሎ አይደለ ጳውሎስ? ቶሎ የሚከበን ኃጢአት አለ። በጣም በትንሽ ነገር የሚከፋን ሰዎች አለን። ነገር ግን እግዚአብሔር የእውነት ካመን ነው ሊመራን ቃል ገብቶልናል ማለት ነው። እግዚአብሔር ይመራናል። አሜን። እግዚአብሔር እረኛችን ነው ስንል ደግሞ ሶስተኛ ላይ እግዚአብሔር የሚጠብቀን እረኛችን ነው ማለት ነው። እግዚአብሔር ጠብቆ ነው አይደል እዚህ ድረስ ነው ከሚታየውም ከማይታየውም። ነገር ግን እረኛ በጎቹን የሚጠብቅበት አጠባበቅ በጣም ይለያል። ዋነኛው ነገር እረኛ በጎቹን የሚጠብቅበት አንደኛው ነገር እንዴት ነው? ከአደጋውና ከበጉ መሃል ገብቶ ከአደጋው በጉን ይታደገዋል። ልክ ዳዊት እንደሚያደርገው ማለት ነው። ዳዊት በጎልያድ ፊት ሊቀርብ ሲል ሲያስረዳ ምንድን ነበር ያለው? እረኛ በነበርኩ ጊዜ አንበሳ፣ ድብ ይመጣል። ነገር ግን ምን አደርጋለሁ? አንበሳና ድቡን ገነጣጥዬ ወይም ደግሞ አስጥዬ በጎቼን አስጥላለሁ ይላል። ልክ እረኛ እንደዛ አይነት ተግባር ነው ያለው። በእኛና በአደጋው መሃል እግዚአብሔር መሃላችን ይገባል። ከአደጋችን እግዚአብሔር ይከላከልልናል። ልክ ከግብጽ ሲወጡ ከኋላ ሰራዊቱን እንዳለ ወጣ፣ ከፊት ምን አጋጠማቸው? የቀይ ባህር አጋጠማቸው። ስለዚህ በዛ ሰዓት ነው የእስራኤላውያን ምሬት የጀመረው። ይሄው ከኋላ እነሱ ሊጨፈጭፉን፣ ከፊት ደግሞ ባህር አለብን፣ ምን እናደርግ ብለው በጣም ምሬት ውስጥ የገቡት። ስለዚህ አጠገባቸው የከበባቸው በዙሪያቸው የከበባቸው ነገር በሙሉ ችግርና አደጋ ነበር። ነገር ግን እግዚአብሔር በችግሩና በእነሱ መሃል ገባ። እግዚአብሔር ይመስገን። ስለዚህ ከችግራቸው አስመለጣቸው፣ እረኛቸው እንደሆነ የእውነት አሳያቸው። ስለዚህ እግዚአብሔር የእውነት እረኛችን ነው ስንል አደጋዎች ሊያጋጥሙን ይችላሉ። ነገር ግን ከአደጋውና ከኛ መሃል ግን እረኛችን እግዚአብሔር አለ። በእኛ መርከብ በጣም ብዙ ችግር ሊገጥም ይችላል፣ ልክ እንደ ዓለም እንዳለው። ነገር ግን የትኛው ይለየዋል ተብሎ አንድ ሰው ሲጠየቅ በእኛ መርከብ በእኛ ጀልባ ውስጥ ኢየሱስ ክርስቶስ ስላለ የእኛ ጀልባ ምንም አይሆንም እንዳለው ማለት ነው። ስለዚህ በእኛና በችግሩ መሃል እግዚአብሔርን አስቀምጠን ነው እየኖርን ያለ ነው። ምንም አይነት ነገር ሊገጥመን ይችላል። ምንም አይነት ፈተና ሊገጥመን ይችላል። በእኛና በችግሩ መሃል ግን እግዚአብሔር አለ። ልክ የዳንኤል ጓደኞች ሶስቱ በእሳት ውስጥ ሲጣሉ ከእሳት ከመጣል አላመለጡም ነበር። ነገር ግን ምን አደረጋቸው? በእሳት ውስጥ ሆኖ ግን የሚቋቋሙበትን አብሮ ኃይል ሰጣቸው፣ አብሯቸው ተገኘ። ስለዚህ እግዚአብሔር እረኛችን ነው፣ ምክንያቱም ስለሚጠብቀን። እግዚአብሔር ይመስገን። እግዚአብሔር ይጠብቀናል። ሌላኛው ደግሞ እግዚአብሔር እረኛችን ነው ወይም ደግሞ እረኛዬ ነው ስንል የሚያድነን ማለት ነው። የሚያድነን ሉቃስ ምዕራፍ 19 ቁጥር 6 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። የሰው ልጅ ብሎ ራሱን የጠራው ኢየሱስ ክርስቶስ ነው። የጠፋውን ሊፈልግ መጥቷል። ፈልጎ ግን ሊወቅሰን አልመጣም። ጠፍተናል፣ ከእግዚአብሔር በጣም ርቀን ተለይተናል። ነገር ግን ፈልጎን እናንተ ብሎ ሊወቅሰን አልመጣም። ሊፈልገና ምን ሊያደርገን? ሊያድነን መጥቷል። ስለዚህ የሚያድን እረኛ ነው ያለን። 99ን ትቶ የመጣው ያቺን በግ ሊወቅሳት አይደለም የመጣው፣
ወይም ደግሞ ጠፍተሻል ሊላት አይደለም። ከገባችበት ነገር አውጥቶ ምን ሊያደርጋት ነው? ሊያወጣት፣ ከአደጋ ሊያድናት ነው። ስለዚህ እግዚአብሔር እኛን ሊያድነን ተገኝቷል። እረኛችን ሆኖ በጣም የኛን እረኛ የሚለየው በጣም እግዚአብሔርን የሚለየው ሊፈልገን ክብሩን አምላክነቱን ትቶ ወደ ምድር ወደ ሰውነት የወረደ እኛን ደግሞ ይዞን ወደ ክብሩ ሊመልሰን ማለት ነው። ስለዚህ በግል ጉዳያችን ወይም ደግሞ በተለያየ ጉዳይ ከእግዚአብሔር ቤት ከእግዚአብሔር ዓላማ እንጣፋ ይሆናል። ከእግዚአብሔር ሐሳብ እንሸሽ ይሆናል። ሁሉ ጊዜ ሰው እንደመሆናችን የሚያጋጥመን ነገር ነው። ነገር ግን እግዚአብሔር እኛን የሚፈልገን ሊወቅሰን ሳይሆን ሊያድነን ነው የሚፈልገን። ከእግዚአብሔር ልንሸሽ እንችላለን። ነገር ግን እግዚአብሔር መጥቶ ምን ሊያደርገን ነው የሚፈልገው? ሊያድነን ይፈልጋል። ይህ እረኛችን እግዚአብሔር ይመስገን። ስለዚህ ዛሬ እረኛችን ብለን ወይም ደግሞ ስለ እረኛ ዴፊኒሽን ተነጋግረን እንድንወጣ አይደለም። ሁላችንም እግዚአብሔርን እረኛዬ ብለን እንድንወጣ ነው የምንፈልገው። እረኛችሁ ነው የእውነት እግዚአብሔር የእውነት በግል እረኛችሁ ነው። በግል ይመራችኋል። እሱ እረኛችሁ ሆኖ እረኛችን ሆኖ አክት እያደረገ ነው። እኛ ግን እንደ እረኛ ካልተቀበልነው በጣም በጣም መጥፎ ነገር ነው ማለት ነው። ልክ ኢየሱስ ክርስቶስን ልክ በምናምንበት ጊዜ እሱ ከኛ ጋር መኖር እንደሚጀምር፣ ነገር ግን እኛ እሱን በገፋን እሱን በሸሸን ቁጥር እግዚአብሔርን ደግሞ ከኛ እንደሚያርቀው ልክ እንደዚሁ ደግሞ እግዚአብሔር እረኛችን እንደሆነ ልናምነው ይገባል። አንዳንድ ጊዜ እግዚአብሔር በጣም የዘገየ ይመስለናል። እግዚአብሔር እረኛችንም አይደለም ያልንባቸው በጣም ብዙ ጊዜያቶች አሉ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውን ጥቅስ ደርድረን በጣም ብዙ ነገር ተናግረን ወደ ገዛ ህይወታችን ስንመጣ እግዚአብሔር እኔን ግን ረስቶኛል የምንልበት አለ። ነገር ግን እግዚአብሔር ትዕግስት እያስተማረ ሊሆን ይችላልና ማንኳኳታችንን መጠየቃችንን አናቁ። ሁል ጊዜ እግዚአብሔር ለኛ አንድ ትእዛዝ ሰጥቶናል። ሁል ጊዜ ወደ እኔ ምን አድርጉ? አንኳኩ። እኔ ምን አደርጋለሁ? እከፍትላችኋለሁ። ለሚያንኳኳ በሩ ይከፈታል፣ ለሚለምን ይሰጠዋል፣ ለሚጠይቅም ይሰጠዋል። ስለዚህ እግዚአብሔር ዘግይቶ ሳይሆን እኛ እንድንሆን የሚፈልገው ነገር አለ። ከኛ የሚጠብቀው ነገር አለ። እኛን ሊያስተምረን የሚፈልገው ነገር አለ። እረኛችን እግዚአብሔር እኛን ከመጠበቅ እኛን ከመመልከት እኛን ወደሱ ከማቅረብ ሰንፎ አያውቅም። ስለዚህ ማንኳኳታችንን እንቀጥል። ሁል ጊዜ ወደሱ መቅረባችንን አናቁረጥ። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። ይመለከተናል፣ ይጠብቀናል፣ ያድነናል፣ ይመራናል። ምንም አያሳጣንም። የሚጎለን እስኪ የሆነ ነገር በሉ፣ ሌላም ነገር ብትሉ እግዚአብሔር የሚያሳጣን ነገር የለም። እሱንም የሆነ ነገር ጎሎኛል የሚያሳጣን ነገር የለም። እግዚአብሔር ምናችን ነው? እረኛችን ነው።